ሀሳቤ ከመግባቴ በፊት አንድ ማስታወቂያዎችን ለማስተላለፍ ነው። እንደምታውቁት የክልላችን በስራ ኮሚሽነር አቶ ጌትነት አማረ ባለፈው በመክፈቻ ፕሮግራሙ እዚህ ተገኝተው ነበር። በመክፈቻ ፕሮግራሙ ተገኝተው መልእክት አስተላልፈዋል። ዛሬም በዚህ ፕሮግራም ለመገኘት እቅድ ነበራቸው። የሄዱት በስራ ጉዳይ ነው። ግን በአጋጣሚ ደግሞ ትኬት ስላልተገኘ መገኘት አልቻሉም። ያው እኔ የችለውን እንዳስተላልፍ ከዛ ውጭ ደግሞ በጋራ የሚፈቱ ጥያቄዎችን ደግሞ ወስደን በጋራ እንደምንፈታ መልእክት አስተላልፈዋልና ለማስተላለፍ ነው። እሳቸው እንድታመሰግኑልኝ ይፈልጋለሁ። በመቀጠል የኢትዮጵያ ህብረት ስራ ኮሚሽኑ ማኔጅመንቱ ሙሉ ክሩ እኛ ጋር ቆይተዋልና ለነሱ ለነበረን ቆይታ እና ለነበረን ስልጠናውን በተሟላ ሁኔታ እንዲሰጥ ለማድረግ ያደረጉትን ድጋፍ እንደው ምስጋና እንድታቀርቡልኝ ይፈልጋለሁ። የኢትዮጵያ ህብረት ስራ ኮሚሽን ያው ሁላችሁም እንደምታውቁት እዚህ አማራ ክልል ላይ ከ2 ከ3 ዓመት ባላነሰ ጸጥታ ችግር ውስጥ ያለነው። ግን በዚህ ጸጥታ ችግር ውስጥ ሆነን ህብረት ስራ መሬት ላይ ስራ እየሰራ የበለጠ ደግሞ ይህንን ስራችንን እንድናሳልጥ የኢትዮጵያ ህብረት ስራ ኮሚሽን በሁለት ዙር ባለፈው የመጀመሪያ ዙር በ4 ማዕከላት በአሁኑ ደግሞ በ6 ማዕከላት ስልጠና አሁን እዚህ ያለው በተለይ ቀበሌ ላይ ያለው አደራጅ ሙያተኛው በወረዳ በዞን በክልል ተሳትፎ አግኝቶት የማያውቀውን ስልጠና ሀብትን ማፈላልገው አሰባስበው የኛ ክልል ላይ ባለፈው 753 የቀበሌ የወረዳ የዞን ሙያተኞች ስልጠና እንዲያገኙ ተደርጓል። አሁን በሁለተኛው ዙር ደግሞ አሁን ያለው ወደ 534 ሙያተኞች በየደረጃው ያሉ ሙያተኞቹ ይህን ስልጠና እንድናገኝ ትልቁ የአንበሳውን ድርሻ የያዘው ፌዴራል ህብረት ስራ ኮሚሽን ስለሆነ እንደው በድጋሚ ሞቅ አድርጋችሁ ብታመሰግኑልኝ